እንዴት ነው አንቺ ጌፍጩ ነገር እንደው አንተ ተጠረቃቀመልሽ? አረ ተጠረቃቅሞ አዘጋጃችሁ ነበር። አሁን በምን እንውሰደው? እንደው አጃምናል እንደው ጋሪ ይሰጠን ብለ እሱ ቢሰጠን ይችም የኔቱ አጃም ደከመኝ በሷ አመላልሽ እንዴት አድርጌ ነው ማለት ነው? አረ ታንጉት መስጠቷ አንተ አጃ ተሰጠን ነበር ግን እንደው ደረቆት ጀርባ ተልጦብኝ አባ መላኩ ልጧ ምጧት ጀርባ ተልጧል ያለች እሷማ የአባ ብስቲያይቱም ጥጉብ ናት አሉ። ሌላ ማን ይሰጠኝ ብለሽ ነው? ያጃ ደጀኔ ነበር አፈርትራና ትውር ሲሆን ያጃ የዝም ብሎ ያልጠገበ ጉብላሊት እንትን ይያላት ተሰውነትም አላረጋ ያሉ ሰውጆም እንትን አለኝ። ዝም ብለ አጃምና አይደለም ነው ማጋሪ እንትን አይልም እንጂማ አይለንማ እድማ አራ እሱ ቢሰጠኝ እሱ እኔ እንደው ሰተናል ባሉ ይገባብኝ ነውልና ዛሬ ታለስፍጮት ምን ያለው መቻ ተዛሬ ታለፈ አንተ ቀን ባሉ ዙሮ ጋሪ ታልተገኘ በኔቱ ቢሆን አንቺም በጀርባሽ ተናንሽ አንጀርሶም ደረቆታል እንጀራል እንዴት አንተ አምላክም ጨርሰው ሁድማ በል ሰሪው ጠበቅ ይጀርክሽ ሰሪው አሳስሯለሁ በል ተሎና ማንሳ ላ ይሰጥቻችን ቆይቶና አራ የስተኖም በጣም ምን ያረግልሽ ነው አትልኮ ነው አይ እንደው በቃ ተቤታቶችም እንደው ሲያጉረመርም እንኳን እንዳመነው እንደው ምን ይዘራ ምን ይሁን መሬቱ ብለሽ እንደው አታናግሪም በቃ ሰው እኔ ብቻ እንፈልጬ ቀንበሩን እኮ ነው ለይጣልሽ ጭራሽ ምን ሆንክ ደግሞ ምን አርጊ ነው ምን አረኩ ደግሞ አሁን እንዴት ተጎረቤትሽ ያለችው ናታያቸው መዳብሪያቸውን ነው እንዳቡና መዝለጥ ያረጉ ያመጡ እንደው አንቺ እንደው ትንሽ አታስቢ እና የቤቱን ስራ ትተሽ መዳበሪያ ፍለጋ ታልወጣሽ እንዴት ይጀልከኝ ነው አሁን እስቲ የመዳበሪያ ምን አስቀምጠሻል ብር አለሽ ሆሮ እናንተ እንዴት ሊለኝ ነው እንዴት 12 ጊዜም ተንጠራርቶ ታመት ምን ነርስ አብረን ነው ምን በላ አብረን ነው እኔ ብቻ ነው እንዴ ምበላ ተው እንጂ እንዴት ስትል ነው አሁን እኮ ላይ ባስብ ምን ትየት ላግኝ አሁን እኮ ብድር ልበድር ነበር ደግሞ ዛሬ በባሉ ዛሬ ደግሞ እንትኑ ብድር ቤቱ አይሰጥም መሰለኝ አሁን ትየት ላምጣ አሁን ተለይኞች ሰፈር አይኖርም ተለይኞች ሰፈር ደብተይክ ተለይኞች ተደልኩ ተይ ሰፈርም አለ እነሱም ይሰጡሃል ተይ ተጎረቤት ጠይቄ ልምጣ እስቲ እዚህ ጠይቃቸውና እናተይስ እንታየው እሱ ተለለ በዚያ በላይ ሰፈርም ቢሆን መረው እንጂ ምን ይደረግ ባዳፋቱ ታሉ ስሙ እኮ ይኖራል እንደዚህ ብለን ብድር የሚያበድርና ምን የሚባል ወንዝ ስትሄጂ ማለት ነው ተሰማሽ እንደው ተሎ ብለሽ እንድነግሪ እኔ በዚህም ብዬ ደርሼ ልምጣ እስቲ የሚሆን ተሆነ እና ንሻደራ ከብቶችን አስወጫቸው እሺ ወዲያቸው እንደታሰሩ ናቸው አይደል በይ እኔ መጣሁ አሁን ወሁን ምኑን ማተሉን በያቸው እሺ እላችኋለሁ እሰጣችኋለሁ በስቲ ቅናስቲ እንደው ድላችን አራ እንዴ ማከባድ ነው መዳበሪው ትንሽ ጠምሯል መሰለኝ ሰው እንጫጫል ይቆሎና እናንተ የገሪው የሰሚው ግራ እኮ ነው እናንተ 12 ገዝም ማለት እንግዲህ አባቴ አመጣ ሰጠ እኔ የወርቅ ፍልቃቄ መስለሽ ይዛል ደሞ ተዚህ በላይ ከተን ቋጥረ ደሞ አትረስ እናቴ ስንት ሰው እንዳረገፈ ያንዣበባይን አይን እንዳላጅኝ በምንሜና በምታት አስራ ይዘኝ ተቀመጥክ ተዚህ በላይ ደሞ እንደው ምን ታረገኝ ሆነ እናቴና ያወገለና ያደምሲን የመሰለ ሸበላ እንዳልተንቆራጠጠ በእንቁርጥጡ እንዳልበ አንተን ቁርጥጣ አይ እንደው ነገር ይያመጣው እኮ ነው ይሄ ሽልስበልና ሰዘኝ ተንቆጅ እንዴ ሲዛክሎ ቆንጆ ነይመላነሽ አሉ ነይመላ አንገናኝም ወይ በመላ ነይመላነሽ አሉ ነይመላ አላገኘሽም ወይ በመላ እጅና ተውሳለን እጅና ተውሳለን እጅና ተውሳለን እጅና ተውሳለን እጅና ተውሳለን እጅና ተውሳለን አፈላ ልሳል ድርሞት ነው ግን እናንተ ሁለት እንደው በኔው እንደው ልጆችን ድሬ ከብሬ የሰው ሰርግ እንዳጨበጨው ነገር ይሄን መሰለ ድምጽ ይጀ ይሄን መሰለ እጅ እናንተ እዚህ ቤት ተዘርጉፍ እንደው ዝም ታለኔን ላያመሰግነኝ ተለሃዲ አንዴው ነኝ አንዴው ከልፋት ታልወጥቻ
የኔ አዱ አሸባ ላይ ተዘባ የኔ አዱ ስልሽ ሳሞኝሽ ልጅ ትድሩ እንደሆን የኔ አዱ አሸባ ላይ ተዘባ እንግዜ ልጅ ዳሩ የኔ አዱ አሸባ ላይ ተዘባ ልጅ ፈጠነሽ ግርማው የኔ አዱ አሸባ ላይ ተዘባ ሳጠፋ ታገሩ የኔ አዱ አሸባ ላይ ተዘባ እንዴው ጻም እንዴው ቤት አይለካት እኔም ቤቱ ይተከኝ እንዴው ለምን ይፈልገው ጥንካሬ ማዳበሪያ በማዳበሪያ ተከፈንና አሁንም እንደው በጠዋቱ እንዴት ነው እሱ ከበሮ ስራ ታሰዋለ ሳሚ መጣ ብቻ የለ ረግድል እንዴ ነው ተመቆጣጠሪው ልሽ ዘፈን በዚህ ማለት ቤት ይፍንስነሽ ነፍተሻታ ቤት አረጋግጧል በቋል ነው እንዴት አትዶለው ጋሪ ለምን እየሰርጇለሁ እሱ እስከሚመጣ እዚህም እንደው ዝም ብሎ እንደው ብትጨነቅ ነው አንቺ እንደው ለውጥ የለውም ብዬ ነው ወጭቀው ልጅም አልዳ እንግዲህ ልጅ ወልጄ ባልደራሴን በራሴ እንኳን እናቴ ሻምት ላልኖር ነበር አንዴው ነው ወጭቀው ምን አባቱ በይው ዝም ብለሽ በይው እንታ አው ምን ይወጭቀው አንዴው ሰው እንዳይመጣ ነው በራው ልጅ እንዳጠና ምን አንቺ ሰምተሽ ነው የመጣሽው ጀቋት ይሄደ እኔስ ልጫዋት ብዬ ነው በይው ማለት ደላልሽ ግን ስትመቻንቺ አንዱን ተጨንቀን ምናመጣው ጉዳይ ምን አባቷንቺ እሺ አላላችን ተመዝወርኩች እንደዚህ ተመሽ አረበጭ ማዳበሪያው ነው ዘበት ተገኝበት ይገኛል ተጀላል ወጣና ያሮጣ ብር ያጣም ሲተሽታ እንዴ አራ በቀር ሃይ አጀናዝናው እንዴ እናንተ እንደው እንደዛ አድርጌ ለፍቼ ዘርቼ እንዴት አንድ እንኳን ጉብ ሳይል ይቀራል ሰው ለፍቶ መናስ ማለት እንደው እናንተ እንደው ዘንድሮ እንኳን ራሴን እችላለሁ ስለ ይጫወትብኝ ደሞ እኮ ይበሪ ማረፉ ነው ረኔ እንደው አልሆነም በቃ አታያዝመራ አቤት የታረፈሽ ዛር ምስገን ደህና አደር እግዚአብሔር ይመስገን ምንድነው እሱ እኮ ምቻስመታል እንዴት ደህና ኮታኮታችሁ አጥጥታችሁ ተጣብቆ ይገባሽው ተበቅላለ ብዬ ጎማይትን ዘራች ነበር ገና ጉብማል ብሎ ዋ እና መጠቅጠቁ ጥሩ አይመጣም ምቻስመተዋል አትግቢው ሌው ብዬ ነበር አንተ ግን ነው ምንም አልበቅሎም ተይው ይሄ አትግቢው ነው ጅል ነው ምችመቷል ይደርቃል እኮ አሁን እኔ የምልሽ እንዴት ነው መዳበሪያ አወጣችሁ መዳበሪያማ እንደምንም ብለን መችማ አወጣናል ያለች እንደፋፋናት እንጂ አወጣናን ብዙ ነው የተወሰነሽ ነው ያወጣችሁ ሁሉን አወጣችሁ አላንተ አራ የተወሰነ ነው ያወጣን ብዙም አላወጣን እና ብር ነገር ተርፋችኋል ትንሽ አራ እንዴ ደግሞ እንደው ብር ቢተርፈን ማኛ ጨመር አድርገን ነበር ምን ብር የለንም እጃችን ጋር ያለው ሆኖ ትንሽ ያወጣል የድሩን ብር ማን ወሰደው ብለሽ እንደው ባራጣ ቢያበድሩኝ ዋስ ብትወኝኝ አንቺም ቢያበድሩኝ ማን ነው አበዳሪው ጠፋኝ አየሽ ዘነገው አራ የድሩን ብርማ አባወጋ ላይ ልይዞት አሃ እሱ ነው ማለት እሱ ነው የሚያበድር አሁን እሱ ነው ይዞት እና አሁን እሱን የታገኘዋለሁ
ከመንደር ወይም ተሰፈሩ ፈልግና አታጣውም። እሱ ነው ዛበዛ ብዙ ብር አለ ተበድሮ በማይረባ ብር እንዳልዋረድ። ኧረ ህድስቲ ብትርሳ አታጣለትም። ከሰጠስ ንሻደራሽ ባለቤትሽን ታገኘውት እሱ ይሆነኛል ዋስ ይሆነኛል። ታላ አገኘውት አንቺ ንሻደራሽ እንዳታሳፍሪ። በል እናቴ በላት ነካካይዝና ዝም ብለህ እሱ ራሱ ልስጠው ብለው ካሰብ ይሰጣን። ዋስ ራሱ አያስፈልግም። በእንግዲያስ ንሽማ ለምንም ባለቤትሽን ዋስ ያለኝ እንደሆነ ባለቤትሽን ንሻደራ ንገሪውማ። ኧረ ዘንድሮ የመጣብኝ ፈተና ሰትዬ ታታስብ በጋ ያለውን ደፋፍቶ ከነሚስቱ አሁን እዚህ መጥቶ ይጨቀጭቀኛል። የምን አልፍልሽ ምን አለ አይልያ ደራቢ ሳለ እንደውም እዚህ አገኘሁት። ምን አለ? ኧረ ምን አለ? በሪሁን ነው። አቤት ደህና ነህ? አረፈርክ? ኧረ እባክህ መዳበሪያ ብር አበድረኝ እባክህ። በሪሁን እንዴት ሰላምታው አይቀርብም? ምን ታደርገዋለህ? ትናንትና አረስከኝ ብሎ ነው መሰለ በሬው ሙቶ አረፈደ። ይኸውልህ ኧረ እባክህ አንተ ደግሞ ምን እባክህ ጋሪውን ስጠኝማ። አይፋኑማ ትናንትና ብገርፍ እንደዚህ አልሆንም ነበረ። ተወውማ እሱን ሙኗል የሰውዬ አማቶችማ በሰሞን ወዘና አይሆኑም ሻቶንም እናርስለን ብለዋል። ዳመና ሲዞር እናንተ ጭንጭን ቃለው ጆሮውን ጨምሮ ደፈነው። አታውቀውም? ዳማቶች ቤት እኮ ተደብሩ ዝቅ ብሎ ነው ያለው። ሙነ ነው በላ ተስማምተንም ቻው የተመታ አላ በል እግዚአብሔር ያግዝህ። መልስ ሳሰጠኝ መድ ነው በቀርታ አንተ መልሱን ላገኘው